ሰላም ወዲ ሀገሬ ልጆች ዛሬ ደግሞ ማሳያችሁ ሰምቡሳ ነው ለረመዳን የሚሆን ማለት ነው የሚያስፈልገን አንድ ኪስ ሰምቡሳ ነው ከዛ ጅብን ኬሪ ውስጡ ያደረግን ይሄ ደግሞ ወረቀቱ ጠቅልለን ከጨረስን በኋላ ወረቀት ውስጥ አስገብተን ስሙን እንጽፍና አሽገን ፍሪጅ ውስጥ እንከተዋለን በመንፈልገው ሰዓት የሚያስፈልገን ደግሞ 2 ማንኪያ ዱቄት ነጭ ነው በጠብጠዋለን ሰምቡሳ ስንጠቀልል እንዲጣበቅልን ማለት ነው ሰምቡሳ አጠቃልላለ እኔ ግን በእጄ እንደዚህ ነው የምጠቀልለው አንዳንዱ በመጥበሻ ላይ ምናምን አድርጎ በጣውላ ላይ እንደዚህ እንጠቀልልና ጅብን እንደዚህ አስገባዋለን ከዛ ይቀለኛ እንደዚህ ከዛ እንደዚህ ማለት ነው ይሄ በጣም ቀላል ነው ይሄንን ወደው ነው እንዲጣበቅልን እናደርግና ከዚህ ከበጠበጥነው ዱቄት እንደዚህ ሲጣበስ እንዳይከፈት ማለት ነው በግራና በቀኝ እንደዚህ